ሀገራችን ኢትዮጵያ በብልጽግና ፓርቲና ፓርቲው በሚመራው መንግስት መተዳደር ከጀመረችበት ጊዜ አንስቶ ሁሉን አቀፍ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ለውጦች መመዝገብ ጀምረዋል። ፓርቲያችን ብልጽግና እነዚህ ለውጦች በማስቀጠል ኢትዮጵያን ወደ ተምሳሌት ሀገር የማሸጋገር ህልምና ትልም በማንገብ በሰባተኛው ዙር ሀገራዊና ክልላዊ ምርጫ ለመሳተፍ የምርጫ ማኒፌስቶና የምርጫ ምልክት በማዘጋጀት ወደ ተግባራዊ እንቅስቃሴ ውስጥ ገብቷል። ብልጽግናን መምረጥ የኢትዮጵያን ክብር ከፍ ማድረግ፣ የኢትዮጵያን የባህር በር መክፈት፣ የኢትዮጵያን ሁለንተናዊ ብልጽግና ሲረጋገጥ፣ የኢትዮጵያን ፍትህ ሲሰፍን፣ የኢትዮጵያ ዲሞክራሲ ሲጸና የማየት እድል መምረጥ ማለት ነው። አሁን ባለው ነባራዊ ሁኔታ በኢትዮጵያ ታሪክ ወርቃማው ጊዜ ላይ እንገኛለን። የኢትዮጵያ ስብራቶች እየተጠገኑ ነው። የኢትዮጵያ እምቅ ሀብቶች እየወጡ ነው። የኢትዮጵያ ጂኦፖለቲካዊ ቁመና እየተቀየረ ነው። ሀገራችን ኢትዮጵያ በምክክርና በሽግግር ፍትህ ቁርሾችን እየሻረች ነገዋን እየተለመች ነው። ኢትዮጵያ በብዙ ነገሮች ራሷን የመቻል እቅዷን እያሳካች ትገኛለች። የኢትዮጵያ ህልም እውን ሆኖ ሁለንተናዊ ብልጽግና በኢትዮጵያ እንዲረጋገጥ ጉዞ በውጤት ተጀምሯል። ይህንን ውጤታማ ጉዞ ይበልጥ ለማሳካት ብልጽግናን መምረጥ ወሳኝ ነገር ነው። ብልጽግናን ከመረጡ ትናንትን በማከም ነገዋን መተለም ይችላሉ። ብልጽግናን ሲመርጡ ኢትዮጵያ ውስጥ ኋላ ቀርነትና ድህነት ተቀርፎ ማየት ይችላሉ። ብልጽግናን ሲመርጡ የጸና ዲሞክራሲያዊ ስርዓት የኢትዮጵያ መለያ እንዲሆን አልሞ መስራት ይቻላል። ብልጽግናን ሲመርጡ ለጸና ሀገረ መንግስት ግንባታና ለተግባባች ኢትዮጵያ ብልጽግና ወሳኝ ነው። ብልጽግናን ሲመርጡ ኢትዮጵያ የባህር በር እንዲኖራት አልሞ እየሰራ ነው፣ እወነም ያደርጋል። ብልጽግናን ሲመርጡ ከዕዳ ወደ ምንዳ የተሻገረ የኢኮኖሚያዊ ሉዓላዊነት ይረጋገጣል። ብልጽግናን ሲመርጡ ፍትሐዊት ኢትዮጵያን እንገነባለን። ብልጽግናን ሲመርጡ ባለሚዛን ኢትዮጵያዊት ይገነባል። የፉክክርና የትብብር ሚዛን የጠበቀ ዴሞክራሲያዊ ስርዓት ይገነባል። ብልጽግናን ሲመርጡ የሁለቱ ውሃዎች መብት እንዲከበር ያደርጋል። ብልጽግናን ሲመርጡ የጸና ሰላም በዲጂታል ኢትዮጵያ ነገን መገንባት ይቻላል። ብልጽግናን ሲመርጡ የምግብ ሉዓላዊነት ይረጋገጣል። ጸጋን ወደ ሀብት ይቀየራል። ማዕድንን ከርግማን ወደ በረከት ይቀየራል። ብልጽግናን ሲመርጡ ኢንዱስትሪያዊት ኢትዮጵያን እንገነባለን። ብልጽግናን ሲመርጡ ኢትዮጵያውያንን ሁሉ ያስተሳሰረች ኢትዮጵያን እንገነባለን። ብልጽግናን ሲመርጡ ጤናማና የተማረች ኢትዮጵያን እንገነባለን። ብልጽግናን ሲመርጡ አካታች ኢትዮጵያን እንገነባለን። ብልጽግናን ሲመርጡ ከገጠር ጋር የተሰናሰለ ከተሜነትን እንገነባለን። ብልጽግናን ሲመርጡ በዓለም መድረክ የተከበረች ኢትዮጵያን እናረጋግጣለን። ስለሆነም ከላይ በዝርዝር የገለጽናቸውን በማሳካት የሕዝብን ሁለንተናዊነትና ተጠቃሚነት በማረጋገጥ ኢትዮጵያን ወደ ተምሳሌት ሀገርነት ለማረጋገጥ በሰባተኛው ዙር ሀገራዊና ክልላዊ ምርጫ የስንዴ ነዶ ሲሆን ትርጉሙ የመደመር፣ የአንድነት፣ የመተሳሰር፣ የመቻቻል፣ የምግብ ሉዓላዊነትን የማረጋገጥ ተምሳሌት ነው። ስለሆነም የስንዴ ነዶ የብልጽግና የምርጫ ምልክት መሆኑን አውቀው ብልጽግናን ይምረጡ እና